የፌዴራል ፖሊስ በኦንላይን አማካኝነት በርካታ ሰው ሲያጭበረብሩ ነበር ያላቸውን 4 ድርጅቶች በቁጥጥር ስር አውሏል አለ። ብዙዎቹ የተጭበረበሩበት፣ በርካቶች ጥሪታቸውን ያጡበት፣ ለዓመታት ለፍተው ጥረው ያጠራቀሙትን ሀብት የተነጠቁበትን የኦንላይን የማጭበርበር ወንጀል ፈጽመዋል የተባሉ 4 ድርጅቶች በቁጥጥር ስር ውለው ድርጊታቸው ተጣርቶ ክስ ተመስርቶባቸዋል ብሏል የፌዴራል ፖሊስ ወንጀል ምርመራ ቢሮ። ድርጅቶቹ የተለያዩ ስያሜዎችን በመያዝ በርካታ እድሎችን እንዳመቻቹ በመግለጽ በብዙ ሚሊዮን የሚቆጠር ብር እንዳጭበረበሩ ደርሼባቸዋለሁ ያለው ፖሊስ የሚጠቀሙት የማጭበርበሪያ ዘዴያቸው ተመሳሳይ ሲሆን በሰዎች እንዲታመኑ የተለያዩ ቴክኒኮችን ሲጠቀሙ እንደነበር ተናግሯል። በፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀል መርማሪ የሆኑት ኢንስፔክተር ይሁኔ አበባው አንድ አይነት ነው ሲስተማቸው የሚጠቀሙት። ኦንላይን በሚል ኦንላይን ማርኬት በቀላሉ ሰው በትርፍ ሰዓቱ ተጨማሪ ስራ መስራት ይችላል በሚል ሰውን በደካማ ጎኑ እየገቡ እንዴት ገንዘብ በቀላሉ ሜክ ማድረግ እንደሚችል ትሬን እያደረጉ በተለያዩ ሶሻል ሚዲያዎች ተጠቅመው ሰዎችን በቀላሉ እንዲገቡ በማድረግ ከዚህ ቀደሙ በተለየ መንገድ አንድ ሰው ለምሳሌ 100,000 ብር ኢንቨስት ቢያደርግ ወደዚያ ተቋም 200,000 ብር ተደርጎ እንደሚመለስለት በመግለጽ ከዚህ ቀን እስከዚህ ቀን በሚል በመገደብ ሰዎች ያላቸውን ገንዘብ አንጡራ ሀብታቸውን ወደ እነሱ ኢንቨስት እንዲያደርጉ ከተደረገ በኋላ መጨረሻ ላይ በተለመደው መንገድ ካሻውት ማድረግ ሲፈልግ ተበዳይ ወይም ደግሞ አባል ሆኖ የተመዘገቡ ሰዎች ሲስተሙ እምቢ አለ በሚል ምክንያት ሊንኩ ሊዘጋ ችሏል። ስለዚህ በዚህ አማካኝነት በጣም በርካታ ማህበረሰብ ቅሬታውን ይዞ እዚህኛ ቢሮ መጥቶ ምርመራውን አጣርተን በተገቢ ሁኔታ ለአቃቢ ሕግ ያስተላልፍንበት ሁኔታ አለ። እነዚህ ድርጅቶችን ሲያንቀሳቅሱና በባለቤትነት ሲመሩ የነበሩ ናቸው የተባሉ ብዛታቸው 24 የሚሆኑ ተጠርጣሪዎች ተይዘው ማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ነው ያለው ፖሊስ ከ24ቱ ተጠርጣሪዎች 4ቱ የውጭ ሀገር ዜግነት ያላቸው ናቸው ብለዋል። ኢንስፔክተር ታደለ ውበቱ በፌዴራል ፖሊስ ወንጀል ምርመራ ቢሮ የፋይናንስና ንግድ ነክ ወንጀል ምርመራ የፋይናንስ ወንጀሎች ዋና ክፍል ኃላፊ ናቸው። ኤምኤንጂ የሚባል አርቲኤፍ የሚባል ኤችዜድ የሚባልና ሸን የሚባል እስካሁን ድረስ ያው 24 ተጠርጣሪዎች ተይዘው ኦልሬዲ ምርመራ ተጣርቶ ሁሉም ክስ ተመስርቶባቸው ወደ ማረሚያ ቤት እንዲወርዱ ተደርገዋል። ያው ከነዚህ ውስጥ የውጭ ሀገር ዜጎችም አሉበት 4 አሉ። አብዛኛው ሀሳብ የሚያመጡት የውጭ ሀገር ዜጎች ናቸው። አንዳንድ ቦታ ያጋጠመን ቢሮ ተከራይተው ኢትዮጵያውያን ሰዎች እዚያ ውስጥ ቀጥረው እያሰሩ የሚያገኙበት ሁኔታ አለ። ስለዚህ 24 ተጠርጣሪዎች ምርመራው ተጣርቶ አቃቢ ክስ መስርቶ ዋስትና ተከልክለው ማረሚያ ቤት የሚገኙበት ሁኔታ አለ። አጭበርባሪዎች በተለያየ ቦታ ቢሮ ከፍተው ሰራተኛ ቀጥረው በህጋዊ ፍቃድ ሽፋን በርካታ ብሮችን እያጭበረበሩ ገንዘብ ሲያካብቱ ነበር ያለው ፖሊስ አንዱ ድርጅት ብቻ በአንድ የባንክ ሂሳብ ቁጥሩ ከ1.2 ቢሊዮን ብር በላይ ሲያንቀሳቅስ ነበር ብሏል። ከዚህ ኤምኤንጂ ከተመሰረተ በኋላ እዚህ ሀገር ውስጥ ያለው ማለት በአንድ አመት ቆይታው ውስጥ ከ1.2 ቢሊዮን ብር በላይ በንግድ ባንክ በአንድ አካውንቱ ላይ ትራንዛክት አድርጎ ውስጥ አንድ አመት ጊዜ ውስጥ ማለት ነው። የማጭበርበር ዘዴው ውስብስብ እንደሆነ የሚጠቅሱት መርማሪ ፖሊሶቹ የዩኒቨርሲቲ አስተማሪዎች፣ የባንክ ሰራተኞችና ተማሪዎች ጭምር በአጭበርባሪዎች መረብ ከተጠለፉት ውስጥ እንደሚገኙበት አንስተዋል። አንድ ሰው ከገባ ቤተሰቡን ነው ይዞ የሚገባ። ምክንያቱም ሰው ባስገባ ቁጥር አንደኛ ሌቭሉ እየጨመረ ይሄዳል። ሌቭል 1፣ ሌቭል 2፣ ሌቭል 3 እያሉ እስከ ሌቭል 6 ይደርሳሉ። ገንዘቡም እየጨመረ ሰውም እያስገባ ከሄደ ሌቭል ይጨምራል፣ የምታገኘው ገንዘብ በዚህ ልክ ይጨምራል ስለሚባል ቤተሰቡን ነው የሚያስገባ። የሚያውቀውን ሰው፣ ጓደኛውን፣ ቤተሰቡን ይስባል። እንደዚህ አይነት ስራ አለ እያለ ማለት ነው። ስለዚህ አሁን ደግሞ ህብረተሰቡ ካለው የስራ አጥነት የተነሳ ያለውን ቅሪት በአብዛኛው ተማሪዎች፣ የዩኒቨርሲቲ መምህራኖች፣ የባንክ ሰራተኞችም ገብተውበታል በዚህ ጉዳይ ላይ ማለት የተማረ ያልተማረ ወንድ ሴት ትልቅ ትንሽ የምትለው አይደለም። ሁሉም ሶሻል ኢንጂነሪንግ የሚጠቀም ማህበረሰብ ሁሉ የሰጠቂ እየሆነ ነው። አብዛኛው እንደውም ጥቆማውን ስለማያመጣው ካልሆነ በስተቀር በተለይ የተያዙ ተጠርጣሪዎች ሲነግሩን በስሪ 20 ሺህ አለ 30,000 ኢንቫይት አድርጌያለሁ ይሉናል። ግን እነሱም ተበልተዋል። በ24 ቀን እኮ 400 ሚሊዮን ነው ወደ አንድ አካውንት የገባ። ይህ ማለት ምን ያህል ህዝብ እንደተበላ መገመት አያዳግትምና ከዚህ ደግሞ ህብረተሰቡ መጠንቀቅ አለበት። ብዙ ጊዜ በማህበራዊ መገናኛ ብዙሃን የምንሰማቸው ከቤት ሆናችሁ የምትሰሩት ስራ አለ፣ በዚህ ሊንክ ግቡና ተመዝገቡ የሚሉት ማስታወቂያዎች ትክክለኛ ስላልሆኑ በደንብ ማጣራትና ማወቅ አለባችሁ ብሏል ፖሊስ። በዚህ የማጭበርበር ዘዴ ተታለው በርካቶች ቤታቸውን እየሸጡ መኪናቸውን እያስያዙ በሚሊዮን የሚቆጠር ንብረታቸውን እንዳጡ ፖሊስ በምርመራ ያጣርቻለሁ ብሏል።